ደግሞ ሀገራችን ከታመመችበትና ካለችበት ሁኔታ ብናወራ ብንነጋገርበት ብርቱ ርዕሰ ጉዳይ ነው ብዬ ያሰብኩት ነገር ሁላችሁ የምታውቁት ነገር ግን የምንረሳው በተወሰነ አጋጣሚ ደግሞ ሁሌ የምናስታውሰው በእንደዚህ አይነት ኢቨንቶች ላይ እናስታውሳለን። ወደ መቃብር ስፍራ ስንሄድ እናስታውሳለን። ወደ ሆስፒታል ስንሄድ እናስታውሳለን። የሆነ ነገር ሆነ ሲባል ወዲያው እናስታውሳለን። ምንድነው ካላችሁኝ ሞት ይባላል። ስለ ሞት ላውራ ነው ወደድኩት ዛሬ ማለት ነው። እንደምታውቁት የሰው ልጅ ሲሞት በበርካታ አካባቢዎች በርካታ ነገር ይደረጋል። አንዳንዶቹ እንደምታስታውሱት ይቀብሯቸዋል፣ አንዳንዶቹ የሞቱትን ሰዎች ስጋ ይበላሉ፣ አንዳንዶቹ ደግሞ ያቃጥሏቸዋል ማለት ነው። እነዚህ ሶስቱንም ድርጊቶች ወይም ከዚህ የተሻለ ከዚህ በለጠ ሌላም ድርጊት ሊኖር ይችል ይሆናል ብዬ ገምታለሁ። የሆነ ሆኖ ለምንድን ነው የሚያደርጉት ብዬ ስጠይቅ እና ስመረምር ያገኘሁት መልስ ስለሚወዷቸው ነው የሚል ብቻ እንደሆነ ነው የምገነዘበው። የዛሬ ዓመት አስታውሳለሁ ከውቁ ገጣሚ በእውቀቱ ስዩም ጋር ተገናኝተን ነበር፣ ቦሌ አካባቢ ማለት ነው። ከቦሌ ተነስተን እስከ 22 ድረስ እያወጋን እንሄድ ነበር። እኔ ወደ ሬዲዮ ፕሮግራም አመራ ነበር ከዛም በኋላ ማለት ነው። እና ጋሽ ሰለሞን የዛን ጊዜ የሞተበት እና ብዙ መነጋገሪያ የሆነበት ሀሳብ እንደሆነ ሁላችሁ ታስታውሳላችሁ። በተለይ ደግሞ ኑዛዜ ስሞት አቃጥሉኝ የሚለው ሀሳብ ማለት ነው። እና ሬዲዮ ፕሮግራማችን ላይ ካንጋፋውና ብርቱ ጋዜጠኛ ጥበቡ በለጠ ጋር ያነሳነው ሀሳብ አለ። ጥበብ በመካከላችን ስለተገኘ በጣም ደስ ብሎኛል። እባካችሁ ለጥበብ አድናቆትን ግለጹልኝ እስኪ። ጥበቡ በለጠን ሰምቼ ሌሎች ጋዜጠኞችን መስማት አንዳንዴ የሚከብደኝ ነገር ሊሆን ስለሚችል አንዳንዴ ማለት ነውና እንደነዚህ አይነት ብርቱ እጆችን እንደነዚህ አይነት ብርቱ አንደበቶችን እንደነዚህ አይነት ጉምቱ ሰዎችን ማበረታታት ከቻለን አሁን ያለንበትን ዘመን የምንሻገረው ይመስለኛል ማለት ነው። ስለዚህ እሱንና መሰሎቹን ስመለከት ኢትዮጵያ ተስፋ አላት ብዬ አስባለሁ። ጦርነቱ አሁን የጋዜጠኝነትም ስለሆነ ጦርነቱ የሚዲያም ስለሆነ እንደምታስታውሱት እንግዲህ ወደ መጣሁበት ርዕሰ ጉዳይ ልመለስ።